ከዚህ ተደብቆ ሳናየው ሳንጠቀምበት ከነበረ ሀብት ውስጥ ፈልቀን አውጥተን የኢትዮጵያን ብልጽግና ለማረጋገጥ አንድ ብሎኬት ይሆናል ማለት ነው። በጣም ብዙ ብሎኬቶች ተሰናስለው ብልጽግናን የሚያረጋግጡ ቢሆንም ይሄ ፋብሪካ ከበርካቶቹ ብሎኬቶች አንድ ይሆንና ያ ተሰናስለው ተደምሮ የኢትዮጵያን ብልጽግና እውን ያደርጋል። እንግዲህ እንደሚታወቀው ብዝሃ ዘርፍ ኢኮኖሚ ነው የምንከተለው። በአንድ ሲንጉላር ሴክተር ላይ ያተኮረ ኢኮኖሚ ለኢትዮጵያ ያዋጣም ስንል አንዱ የመረጥነው ማይኒንግ ነው። በዘንድሮ ኤክስፖርት ታይቷል። በሚቀጥለው ዓመት በዛኛው ዓመት እየጨመረ ይሄዳል። ማይኒንግ በጣም በከፍተኛ ደረጃ መጠቀም ሲገባን የተውነው የጣልነው ሀብታችን ነው አሁን እየወጣ ያለው። ከማይኒንግ ቀጥሎ እርሻውንም ቅድም በመንገድ ስመጣ እንዳየኸው የእርሻ እንቅስቃሴውም ተስፋ ሰጪ ነው። የቴክኖሎጂውም ሞባይል መኒውን ጨምሮ በየቦታው እንዳየኸው ገጠሩ ሁሉ ተጠቃሚ ሆኗል። ኢንዱስትሪው እና ሌሎች ዘርፎች ተደማምረው ቱሪዝሙ ተደማምሮ የምናስበውን ነገር የሚያሳካ ይሆናል። አሁን በቱሪዝም ኤርፖርት መጠነኛ ተገንብቷል። እዛ በጣም የሚያምር ሪዞርት አለ። በርካታ ኢትዮጵያውያን እና ሌላም ሀገር ዜጋ ሆነው ያንን ድንቅ ስራ ማየት የሚፈልጉ ሰዎች በቱሪዝም ይመጣሉ ማለት ነው። ቱሪዝሙ አሶሳ አለ፣ ማይኒንጉ አሶሳ አለ፣ እርሻው አሶሳ አለ። መለስተኛ ኢንዱስትሪ ጅማሮችም በየቦታው አሉ በማኒፋክቸሪንግ የሚታዩ እነሱን ጨምረን በሁሉም ሴክተር የተሟላ ልማት በአሶሳም በኢትዮጵያም ለማረጋገጥ ፋውንዴሽን ሊጥል የሚችል ስራ ሆኖ አግኝቼዋለሁ።